የመጨረሻውና በጉጉት ሲጠበቅ የነበረው ካቴጎሪ ቲክታክ ክሬተር ኦፍ ዘ ይር የዓመቱ ምርጥ ቲክታክ ላይ የሚሰራ ኮንቴንት ክሬተር አዋርድ አሸናፊው አዶናይ ሆኗል። አዶናይ ቨርሰስ ዩቲናስ በጣም አነጋጋሪ ሆኖ ነበረ። በህዝብ ድምፅ ማለትም በቮት እንግዲህ አዶናይ እንዳሸነፈ በግልጽ አሳይቶ ነበር። አሁን ደግሞ ዳኞቹም የህዝቡን ድምፅ ማክበራቸው በጣም ትክክለኛ ውሳኔ ነው ብዬ ነው የማስበው። ምክንያቱም ዛሬ ምሽት አዶናይ ባያሸንፍ ዶሮ እኔ አላውቅም እንግዲህ የሆነ ነገር የሚፈጠር ነው ይመስለኝ። የህዝብ ድምፅ መከበሩ በጣም ትክክለኛ ውሳኔ ነው። ህዝብ የሆነ ሰው ወደድኩ ካለ ወደደ ነው በቃ፣ ምንም ማድረግ አይቻልም። እኛስ ተመልካቾች ዛሬውኑ ተነስ ቲክቶክ ስራ። እኔ ይኸው በእነዚህ ልጆች ምክንያት 10 ቪዲዮ ሰርቻለሁ። በ10 ቪዲዮ 1.5 ሚሊዮን ቪው አግኝቻለሁ። ብዙ ፎሎወር አግኝቻለሁ። ቁጭ አትበል። እኔ ከተቀመጥኩበት ሳልነሳ ስንት ቪዲዮ ሰራው። ስለዚህ ተነሱና እናንተም ስሩ። ማንም መኪና ይሸለም ምን ያርግ ለእናንተ ምንም አይጠቅማችሁ። የምሬን ነው። ስለዚህ ዝም ብላችሁ ለዚህም ለዛም ከምታጨበጭቡ ተነስታችሁ ስሩ ነው የምላችሁ። ያሸንፋችሁ ሰዎች በሙሉ እንኳን ደስ አላችሁ። በፈኔስት ኮንተንት ማለትም በአስቂኝ ኮንተንት በወንዶች ዶሚኔት ኑር ያሸንፋል። ኦፍ ኮርስ አብዛኞቻችሁ ጠብቃችሁ ነበር። ቮቱም የሚያሳየው እንደዛ ነበር። በሴቶች ግን ትንሽ አወዛጋቢ ሆኗል። አናቤላና ነጹ በጣም ሲፎካከሩ ነበር። ነጹ አሸንፋለች ፈኔስት ፊሜል ኮንቴንት ክሬተር በመባል። ነገር ግን አናቤላም ስፔሻል አዋርድ ተሰጥቷታል ማለት ነው። ጩጬው አናቤላ እንኳን ደስ አለሽ። አባቷ በጣም ሲለፋ ነበረ። ይሄ ነገር ያው ኮንትሮቨርሻል ነው። ህፃናትን ቲክታክ ላይ እናምጣ ምናምን የሚለው ነገር ኮንትሮቨርሻል ነው። ነገር ግን በተቻለ መጠን ፕራይቬት ነገር በመተው ሞር ታለንት ላይ ፎከስ አድርጎ እየሰራ ነው የሚገኘው። ወደፊት ስታድግ እቺ ልጅ ታዋቂ መሆን ትፈልጋለች ወይስ አትፈልግም የሚለውን ስታድግ የምናየው ነገር ነው የሚሆነው። ሌላ በጣም ያሳቀኝ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ኧረ ተዋት ልጅቷን እንዴ! ከእሷ ጋር ብቻ ነው የተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ እንዴ! እሷ እኮ ሞቲቬሽናል ያልተወዳደረችው ሲጀምር። ኧረ ተዋት እንዴ! ተፋታት እንጂ ፕሊዝ እንዳትቀየሙኝ አደራ፣ እንዳይደብራችሁ ይሄን ነገር በመናገሬ። ግን አንዳንዴ ብቻችሁን ቁጭ ስትሉ ይመጣላችሁ ሀሳብ አለና አሁን የቲክታክ ክሬቲቭ አዋርድ ፕሮግራም እያየሁኝ ድንገት ተሳስተው አዘጋጆቹ ማለት ነው ድንገት ተሳስተው ፊሜል ኮንቴንት ክሬተር ኦፍ ዘ ይር ላይ ተሳስተው አዶናይን ቢያስገቡት ራሱ ያሸንፍ ነበር። ህዝቡ በጣም እንትን ከማለቱ የተነሳ ማለት ነው አዶናይ ሲሪየስሊ ሁሉም ካቴጎሪ ላይ የገባበት ካቴጎሪ ላይ ሁሉ አሸንፏል። ተወዳጁ መምህር ቲቸር ዳኒ የስቴም አዋርድ አሸናፊ ሆኗል። ቲክታክ ክሬቲቭ አዋርድ 2025 ላይ። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ በጣም የሚያስቅ አንድ ነገር ልንገራችሁ። ቲቸር ዳኒ በመጀመሪያ እንኳን ደስ አለ። ከዚህ በፊት ስለሱ ቪዲዮ ሰርቼ ነበር፣ አይታችኋል ብዬ አስባለሁ። ለማንኛውም ስለኛ ሳስብ በጣም የሚያስቀኝ ነገር ነው መሰላችሁ። ቻይና ለአፍሪካውያን ሲሆን በጣም የሚያስጠሉ ምንም ትርጉም የሌላቸው ቪዲዮዎች ነው ቲክታክ ላይ ቡስት የምታደርገው ሰዎች ጋር እንዲደርስ የምታደርገው እና ለራሳቸው ሲሆን ቻይናውያን ለራሳቸው ሲሆን ደግሞ ጥሩ ቪዲዮ ነው ፎር ዩ ፔጃቸው ላይ የሚመጣው የሚል ነገር እንደ ቲክታክን ለመክሰስ አይነት ተዘጋጅቶ ነበር የምታስታውሱ ከሆነ ማለት ነው። እና ቲክታክ ምን አደረገ? ጉዳችንን ለማሳየት ችግሩ ያለው ማን ጋር እንደሆነ ለማሳየት ፎር ዩ ፔጅ ፍሬንድስ እንደሚለው ከላይ አሁን ቲክቶካችሁን ብታዩ በጥግ ስቴም የሚል አለ። ቼክ አድርጉ እስቲ። ቼክ አድርጋችሁ አታውቁም አብዛኞቻችሁ። ኤስቲኤም የሚለውን ስትነኩ ትምህርታዊ ነገር ብቻ ነው ይመጣላችሁ። ትምህርታዊ ነገር ብቻ፣ ምንም በቃ ሌላ ቀልድ የለም፣ ምን የለም። ማትስ ነው፣ ኬሚስትሪ ነው፣ ስለ አኒማሎች፣ ስለ ፕላንቶች ፋክት ምናምን ብቻ እዛ ትምህርታዊ ነገር ብቻ ነው ያለው። እና ስንቶቻችሁ ናችሁ ይሄ እድል ተመቻችቶላችሁ ስቴም የሚለውን እያያችሁ ያላችሁት? ቻይናውያን ይመጣላችኋል ብላችሁ የምታስቡት ነገር ሁሉ ለብቻው ቁጭ ብሎላችሁ። ስለዚህ እኔ አስተማሪ ነገር ማየት እየፈለግኩኝ ቲክታክ ከለከለኝ፣ ቻይናውያን ከለከሉኝ ምናምን ብለህ ምክንያት ልታቀርብ አትችልም ማለት ነው። ስለዚህ እኛ አልጎሪዝሙን የምንቆጣጠረው እኛ ተጠቃሚዎች መሆናችንን ወቁ። ባይዘው ፎር ዩ ፔጅ ላይ የሚመጣው ቪዲዮ ሁሉ እኛ ኢንጌጅድ የሆንበት ኮንተንት ነው። እኛ ምንቆይበት ዎች ታይሙን ምንጨምርለት ኮንተንት፣ ኢንጌጅድ የምንሆንበት ላይክ፣ ሼር፣ ኮሜንት የምናደርገው ኮንተንት፣ ለሰው የምናጋራው ኮንተንት ነው የሚበይረው። ስለዚህ ቲክታክ ፕላትፎርሙ ላይ ሳይሆን ችግሩ ያለው እኛ ጋር ነው ማለት ነው። እኛ ስቴም የሚለው ቁጭ ብለው እንናል። ትምህርት ከፈለግን ለምን ፎር ዩ ፔጅ እያየን እንውላለን? ስለዚህ ቲክታክ አይደለም ተጠያቂው ማለት ነው፣ እኛ ራሳችን ነን እንጂ ቲክታክን እዚህ ጋር መወንጀል ምናምን አያስፈልግም። ለማንኛውም ቲቸር ዳኒ እንኳን ደስ አለ። ቲክታክ ክሬቲቭ አዋርድ ፕሮግራም እና የሃይማኖት ብሽሽቅ፣ ስንቶቻችሁ ናችሁ ይሄን ነገር ኖቲስ ያደረጋችሁት? ላይቭ እያየሁ የነበረ አብዛኞቻችሁ እያያችሁ እንደሆነ እርግጠኛ ነኝ። ኮሜንት ላይ የሚሰጡ ነገሮችንም እያየሁ ነው። አብዛኛው ሰው ኖቲስ አድርጓል ይሄን ነገርና እኛ በቃ ኢትዮጵያውያን ስንባል ምንም ነገር ውስጥ ጎትተን ሃይማኖት ፖለቲካ ካላስገባን አይሆንልንም እንዴ?
የሆነ በቃ የሆነ አካል ረግሞናል፣ ተረግመናል። በቃ ሃይማኖት፣ ፖለቲካ የሌለበት ነገር እንዳይኖር ህይወታችሁ ላይ ተብለን ምን አይነት ሰዎች ነን ግን? አሁን እኮ ያለንበት ክፍለ ዘመን 21ኛው ክፍለ ዘመን ነው። ሰዎች ይሄ ከግሩፕ አስተሳሰብ ወጥተው በጣም ብዙ ርቀት እየሄዱ ነው። እኛ ስቲል እዛው ኮንቴንት ክሪኤሽን አዋርድ ተብሎ ሃይማኖት ተው በቃ። ሌላኛው በጣም አወዛጋቢ የነበረው የቤስት ኢንፎርማቲቭ ኮንተንት ዘርፍ አሸናፊ ታውቋል። ብሩክ ኒውስ የዚህ ዓመት የቲክታክ ክሬቲቭ አዋርድ 2025 ቤስት ኢንፎርማቲቭ ኮንተንት ክሬተር በመባል እንግዲህ ተሸልሟል። በጣም አወዛጋቢ ነበር። ይሄ ነገር ወዳልተፈለገ አቅጣጫም ሄዶ ነበረ እና በመጨረሻም እንግዲህ ብሩክ ኒውስ የዚህ ዘርፍ አሸናፊ ሆኗል። ሁለታችሁም ኦፍኮርስ ሶሻል ሚዲያ ላይ ዜና በማቅረብ መረጃ በማቅረብ ሌላ አላስፈላጊ ነገር ውስጥ መግባት ሳይኖርብን መረጃ በማቅረብ ብቻ ኮንቴንት ክሪኤተር መሆን እንደምንችል ያሳያችሁም ሰዎች ስለሆናችሁ ሁለታችሁም ለኔ በጣም ጀግኖች ናችሁ፣ ጎበዞች ናችሁ። ብሩክ ኒውስ እንኳን ደስ አለ። ይሄ ልጅ ባያሸንፍ ኖሮ በጣም ይደብረኝ ነበረ። በዚህ ዓመት በቲክታክ ክሬቲቭ አዋርድ 2025 የቤስት ኤዲቲንግ ኤንድ ኢፌክት ካቴጎሪ አሸናፊ የካያ ፋሚሊ ወይም የካያ ቤተሰቦች የሚባለው ቲክታከር ነው። ኤዲቲንግ ማለት ስቶሪ ቴሊንግ ነው። ኤዲቲንግ ማለት ቪዲዮ መቆራረጥ መከትከት ብቻ ሳይሆን በኤዲቲንግ ለሰዎች ታሪክ መነገር ይችላል። ያንን በግልጽ ያሳየ ጎበዝ ኤዲተር፣ ጎበዝ ስቶሪ ቴለር ነው። በጣም የሚገራርሙ መልእክቶችን በቪዲዮዎቹ ሲያስተላልፍ ነበረ። በዚህ ዓመት ኦፍ ኮርስ ይሄ ልጅ ይገባው ነበር። እኔም እንደምመርጠው ቃል ገብቼላችሁ ነበር። ለማንኛውም እሱ በማሸነፉ ደስ ብሎኛል።